አስተዳደጌን እየደገምኩ ነበር። የማጣጥለውን ላስታውሰው የማልወደውን የምሞግተውን እየኖርኩት ነበር። እርግጥ ነው ሰላም የተሞላ ቤት ውስጥ አላደኩም። አባቴና እናቴ በፍቅር የተወያዩበትን ጊዜ አላስታውስም። ሰላም፣ ደስታና ልብ የሚያሞቅ ደህንነት ሳድግ አላየሁም። ቀስ በቀስ ፍቅር መኖሩን የማላምን ሰዎች በእውነት ለሌላ ሰው ሊጨነቁ ይችላሉ ብዬ የማላስብ ሰው ሆንኩ። ደግነትን እገፋለሁ። ከመልካም ሰዎች እንኳን ያስቀይሙኛል ብዬ እጠብቃለሁ። በጎ አጋጣሚ ሁሉ እኔ ጋር ከመድረሱ በፊት አከሽፈዋለሁ እና ሁልጊዜ ነገር ሲበላሽ ዝግጁ ምክንያት ነበረኝ። እንዲህ ነው አይኖርኩት፣ እንዲህ ነው ያደግኩት፣ በህይወቴ ይህ እንዲሆን የሚጠበቅ ነው እላለሁ። አንዳንዴ ግን ህመም፣ ብቸኝነት፣ ብስጭት፣ ተስፋ መቁረጥ ይበዛና ህይወት ከምክንያቶቼ በላይ ከባድ ትሆንብኛለች። ያኔ አንዳንዴ ወደ ነፍሴ መለስ ስል የልጅነቴን አምላክ አስበዋለሁ። ወዴት ተውከኝ? አልገድህምን? በከባድ ሁኔታዎች ውስጥ አልፌያለሁ። ልጅነቴ በመከራ የተከበበ ነበር። በዚህ መሃል አንድ ድምፅ እንዲህ አለኝ፣ ታዲያ ከሌላው የበለጠ ልጠነክሪ አይገባም ነበር? መከራው ካልነካቸው ይልቅ ብልህና ጠንካራ ልትሆኚ አይገባም? የገጠመኝ የኖርኩበት መጥፎ ከባቢ ነበረ ካልሽ አንቺ የተሻለ ከባቢ ለመፍጠር መጣር አልነበረብሽም? ለምን ደገምሹ? የተሰበረ ባህሪን የማወቅ አስተውሎት ካለሽ ለምን የመለወጥ ጥንካሬን ከማዳበር ቸላልሽ? ለምን ዘንድሮ ላይ ቆመሽ ትናንትናን ተወቅሻለሽ? መለወጥ የምትችይው ላይ እንኳን ሙከራ ሳታደርጊ። እውነት ነው የጠላሁትን እየደገምኩት ነው። እውነት ግን ክፉን ያሳለፈ ክፉ ይሆናል እንዴ? ክፋት እንደሚጎዳ ያወቀ ሰው ለሌሎች ሩህሩህ በመሆን ዓለሙን ይበቀላል እንጂ እንዴት ለመጣ ለሄደው ክፉ ይሆናል? እንዴት የመጣ የሄደ ሁሉ ይበድለኛል፣ ክፉ ነው ብሎ ያስባል? ንግግር ሁሉ የሚተረጎመው በእኔ መተርጎሚያ ብቻ ነው ብሎ ቋሚ እምነት እንዴት ይኖረዋል? እንዲህ ነው አይኖርኩት። ሰው ይጠላኛል፣ ይመቀኘኛል፣ ክፉ ያወራብኛል ስል ከጨዋታ ሁሉ መሃል በክፉ የምተረጉመው ቃል ወይም መልክ ስፈልግ አልገባኝም። በማይገባ ቋንቋ በፈገግታ የሚነገር አጸያፊ ቃል ትርጉም እስካልተሰጠው ድረስ እንደማይሰብር አልገባኝም። ለመልስ በፈገግታ ራሳችንን እንደምንነቀንቀው ሁሉ። ምክንያቱም ህመሙ ከቃሎቹ ብቻ አይመጣም፣ በአእምሮ ውስጥ በተቀመጠ ትርጉም ጭምር እንጂ። የህይወት ተሞክሮ በበጎም በክፉም የሚተረጎመው በውስጥ ካለው ቀድሞ ከተቀመጠ መተርጎሚያ አንጻር ነው። ከውጪ አሁን የገጠመን ብቻ አይወስነውም። ለውጡ ደግሞ ለተሰማን ስሜት የምንመልሰው ይሆናል። ከእንግዲህ በኋላ ያለ ሐሳቤ በስሜት ህይወቴ እንዲመራ አልፈቅድም። ለሚገጥሙኝ አጋጣሚዎች ሁሉ መልስ ከመስጠቴ በፊት ቆም እላለሁ፣ አጠናለሁ፣ የማደርገውን እመርጣለሁ። በማስተዋል በደመ ነፍስ በስሜት ላለመንቀሳቀስ ወስኛለሁ። እየተለማመድኩ ነው። ምክንያቱም በመጨረሻ ህይወት ማለት በእኔ ላይ የሚከሰተው ነገር ብቻ አይደለም። ያንን መቆጣጠር አልችልም። የሚገጥመኝን እንዴት በጥበብ እንደምጋፈጠው ብቻ እንጂ። ምናልባትም እውነተኛው ነፃነት የሚጀምርበት ቦታ ይህ ነው።